አንደኛ እትው በሰላም ግቡ ሳይባል አንድ ቆራቢ ዝም ብሎ ተነስቶ መሄድ አይችልም። ሙሉ ቅዳሴውን መሳተፍ ይጠበቅበታል። ሁለተኛ ከልብስ መራቆት አይችልም። ከልብስ ለምንድን ነው የማይራቆተው? ወይም ደግሞ በዝርዝር ልንገራችሁና እነዚህን አሁን የምዘረዝርላችሁ ነገሮች ለምንድን ነው እንዳያደርግ የሚደረገው የሚለውን እናብራራ። ከልብስ እንዲራቆት አይፈቀድለትም። ሩቅ መንገድ እንዲሄድ አይደረግም። በክርክር በፍርድ ቤት እንዲቆም አይፈቀድለትም። ጸጉር መላጨት፣ ጥፍር መቁረጥ፣ በውሃ መናጻት ወይንም ደግሞ በውሃ መታጠብ አይችልም። እነዚህ ነገሮች በሙሉ ለምንድን ነው የማይደረጉት ቢባል ያ ሰው የአምላክን ቅዱስ ሥጋና የአምላክን ክቡር ደም እንደመቀበሉ የከበረ ነውና በውሃ አይታጠብ አይናጻ የሚባለው ውሃ እድፍን ማጥፊያ የቆሸሸውን ነገር ማጥሪያ ነው አይደለ? ከክርስቶስ ደም በላይ ያስንን ሰው ያለበትን ቆሻሻና እድፍ ሊያነጻለት የሚችል ነገር አለ የለም? ስለዚህ በውሃ አትናጻ ይባላል። ልብስህን አታውልቅ የሚባለው ደግሞ ያ ሰው ወይም የዛ የተቀበለው ቅዱስ ቁርባን የተቀበለው ሰውዬ ሰውነት ምሳሌነቱ ልክ እንደ መለኮትና እንደ ሥጋ እንደ ተዋህዶ ተደርጎ ነው የሚቆጠረው። ስለዚህ ሰው ልብሱን አያውልቅ የሚባለው መለኮት ከተዋህዶ በኋላ መለያየት አለበት የሚል የቤተ ክርስቲያን ትምህርት የለም። ከተዋህዶ በኋላ ለአይን ጥቅሻ ለከንፈር ንክሻ መለኮትና ሥጋ ስላልተለያዩ ከልብስ መራቆት አይፈቀድለትም። ጥፍር መቁረጥ የማይፈቀድለት፣ ጸጉር መላጨት የማይፈቀድለት ደግሞ ጉድለት አለብን ስለሚያሰኝ ነው። ጌታችን ኢየሱስ ክርስቶስ በገባበት ቦታ ጉድለት አለ የለም? መልሱ እንጂ የለም። ስለዚህ እነዚህ አይነት ነገሮችን እንድናደርግ ቤተክርስቲያናችን ታዘናለች ማለት ነው።